ካልአይነት ወድማ ጽምዶ ዝበሃል ነገር ሎ ዘይ ሕጋዊ ብስርታ ማለት ሰብታይ ኮይኑ እንታይ ኤርትራ ግን ክርዳእ ዘይከኣለ ግን ማለት ሰናዓተ ካሚለ ተረኸይራ ጉዳይ ፖለቲካ ኤርትራሲ አካል ዘቤታው ፖለቲካ ትግራይ ዘይንገብሮ ኤርትራ ሜዳ በህዝባዊ ግንባር ሓርነት ኤርትራ ስር ሆነን ሶሻል ማህበራዊ ሞዴል ለመሆን ምን ለመሆን ወይም ስፖርተኛ ተወዳዳሪ ለመሆን شامن وزن حزبي وكيل برت ابرازهم كركبار كبه للمعة مخدن سرح واسيله عركيبه صورت وردك تصور قرايبه بيد عرفن برهن عبيبه شامن وزن حزبي وكيل برت ابرازهم كركبار كبه مخنن سرح واسيبه عركيبه صورت وردك تصور قرايبه እኔ የተቀጠርኩት የመንግስት ስራ ለመስራት ነው ብዬ ነው ማስበው። ኮንትራት እሱ ነው። ከዛ ውጪ ኃላፊነት የለብኝም። ሶሻል ማህበራዊ ሞዴል ለመሆን ምን ለመሆን ወይም ስፖርተኛ ተወዳዳሪ ለመሆን የተሰጠኝ ኮንትራት የለም። የመንግስትን የጠቅላይ ሚኒስትርነትን ስራ እንደሰራ ነው ኃላፊነት የተሰጠኝ። ስለዚህ ህብረተሰቡ ከኔ የሚጠብቀው ስፖርተኝነት ወይም ደግሞ በየትምህርት ቤቱ በየክሊኒኩ እየሄደ በሽተኛ በማስታመም በማበረታታት መልኩ ይሄን ማድረግ ነውር ነው ለማለት አይደለም። ይሄን የማድረግ ኃላፊነት አይደለም የተሰጠኝ። ምለካው መመዘነው የተሰጠኝን ስራ በመስራት መልኩ ነው። የተሰጠኝን ኃላፊነት ወደዋለሁ፣ የተሰጠኝን ስራ ወደዋለሁ። ስለዚህ አቅም እስካለኝ ድረስ ብዙ ጊዜ እዛ ላይ ማጥፋት ፈልጋለሁ። በዚህ ምክንያት የተትረፈረፈ ትርፍ ጊዜ አለኝ ብዬ አልወስድም። 8 ሰዓት ብቻ አይደለም የምሰራው፣ ኮንትራቴ 8 ሰዓት ነው። ነገር ግን ስራውን ስለምወደው ከ8 ሰዓት በላይ ነው የምሰራው። ስለዚህ ብዙ ትርፍ ጊዜ አለኝ ብዬ አልወስድም። የተረፈውን ግን ለራሴ መጠቀም ፈልጋለሁ ከኮንትራቱ ውጪ ስለሆነ። ባለው ከቁም ነገር መጽሔት ነው። በህገ መንግስቱ መሰረት የሀገሪቱ ከፍተኛ የስልጣን አካል የህዝብ ተወካዮች ምክር ቤት እንደሆነ ይታወቃል። ያም ሆኖ ያስፈጻሚው የስልጣን አካል ቁልፍ ስልጣን ያለው በእርሱ እጅ እንደሆነ ይታወቃልና ብዙ ሰዎች ከዚሁ ጋር በተያያዘ የሀገሪቱ ከፍተኛ የደሞዝ ተከፋይ እርሱ እንደሆኑ አድርጎ የማሰብ ሁኔታ አለና ኢትዮጵያ ለጠቅላይ ሚኒስትሯ የምትከፍለው ደሞዝ ምን ያህል እንደሆነ እንደው እግረ መንገዱን ቢገልጹልን። ደሞዜን በተመለከተ ጸረ ሙስና የሁሉም ባለስልጣኖች ደሞዝ አውጥቷል ይመስለኛል። ካላወጣ እስከ ቅርብ ጊዜ ድረስ የነበረው 6400 ነው። የአሁኑ ጭማሪ ገና እኔ ጋር አልደረሰም። ያለው ሲደርስ የሚጨመር ነገር ካለ አሳውቃለሁ። ከ40 ዓመታት በላይ ሀገራችን ያስተዳደሩት የአጼ ኃይለ ሥላሴ በታሪክ ክፉም ደግም ታሪክ እንዳላቸው ይታወቃል። ያው ንጉሱ የሞቱበትና የተቀበሩበት ሁኔታ ብዙ አነጋጋሪ እንደነበር ይታወቃልና ለአፍሪካ አንድነት ድርጅት መመስረትም ሆነ ከዛ ጋር በተያያዙ ላረጉት አስተዋጽኦ ከግምት በማስገባት ኦፊሻላዊ የሆነ የቀብር ስነ ስርዓት የአፍሪካውያን ወንድሞቻቸው ባሉበት በመንግስት ባሳተፈ መልኩ እንዳልተካሄደ ይታወቃልና ይሄንን ለአንዴና ለመጨረሻ ጊዜ ለማስደረግና አጀንዳውን ለመዝጋት መንግስት ምን አስቧል ለማለት ነው። የንጉሱን ቀብር በተመለከተ የአጼ ኃይለ ሥላሴ ማለት ነው ያረፉበት ቦታ ከታወቀ በኋላ ተፈትሾ ተገኝቶ ለቤተሰቦቻቸው ተሰጥቶ ከቤተሰብ ቀብር አኳያ በተገቢው ክብር ተቀብረዋል ብዬ ነው የማስበው። ስለዚህ የቀብሩ ስነ ስርዓት ከነበረው ታሪካዊ ሂደት አኳያ
ሊደረግ በሚችለው ልክ ተሰርቷል። የዛሬ 30-40 ዓመት የተፈጸመ ጉዳይ ነው እና ሊደረግ በሚችለው ልክ ተፈጽሟል የሚል እምነት ነው ያለኝ። አሁን ተመልሶ ሌላ ቀብር ያው የውጭ መንግስታት መሪዎች የሚሳተፉበት ቀብር ማሰብ ምናልባት የሚጋበዙትንም ሰዎች ራሳቸውን ግር ሊያሰኛቸው ይችላል። በመጨረሻ ማነሳው ጥያቄ በሰለጠኑት ሀገራት ያሉ መሪዎች እንደው ከመንግስታዊ ስራቸው ወጣ ባለመልኩ በአንዳንድ ማህበራዊ ጉዳዮች ላይ ይሳተፋሉና በተለይ በስፖርት ውድድሮች ላይ በአንዳንድ ትምህርት ቤቶች በመገኘትም መጽሐፍትን በማንበብ ለተማሪዎች የንባብ ባህል እንዲዳብር ጥረት ያደርጋሉ። እርስዎ ባለፉት 20 ዓመታት በእንደዚህ አይነት ነገሮች ላይ ሲሳተፉ አልተመለከቱም ወይም አምልጦ ሊሆን ይችላል። ከዚህ አንጻር በሚቀጥሉት 5 ዓመታት ምናልባት ባለው ትርፍ ጊዜ እንደዚህ አይነት ማህበራዊ ነገሮች ሲሳተፉ ልናየው እንችላለን። አመሰግናለሁ። መሪዎች የራሳቸው አመለካከት አላቸው። እኔ የተቀጠርኩት የመንግስት ስራ ለመስራት ነው ብዬ ነው ማስበው። ኮንትራት እሱ ነው። ከዛ ውጪ ኃላፊነት የለብኝም። ሶሻል ማህበራዊ ሞዴል ለመሆን ምን ለመሆን ወይም ስፖርተኛ ተወዳዳሪ ለመሆን የተሰጠኝ ኮንትራት የለም። የመንግስትን የጠቅላይ ሚኒስትርነትን ስራ እንደሰራ ነው ኃላፊነት የተሰጠኝ። ስለዚህ ህብረተሰቡ ከኔ የሚጠብቀው ስፖርተኝነት ወይም ደግሞ በየትምህርት ቤቱ በየክሊኒኩ እየሄደ በሽተኛ በማስታመም በማበረታታት መልኩ ይሄን ማድረግ ነውር ነው ለማለት አይደለም። ይሄን የማድረግ ኃላፊነት አይደለም የተሰጠኝ። ምለካውም መመዘነውም የተሰጠኝን ስራ በመስራት መልኩ ነው። የተሰጠኝን ኃላፊነት ወደዋለሁ፣ የተሰጠኝን ስራ ወደዋለሁ። ስለዚህ አቅም እስካለኝ ድረስ ብዙ ጊዜ እዛ ላይ ማጥፋት ፈልጋለሁ። በዚህ ምክንያት የተትረፈረፈ ትርፍ ጊዜ አለኝ ብዬ አልወስድም። 8 ሰዓት ብቻ አይደለም የምሰራው፣ ኮንትራቴ 8 ሰዓት ነው። ነገር ግን ስራውን ስለምወደው ከ8 ሰዓት በላይ ነው የምሰራው። ስለዚህ ብዙ ትርፍ ጊዜ አለኝ ብዬ አልወስድም። የተረፈውን ግን ለራሴ መጠቀም እፈልጋለሁ ከኮንትራቱ ውጪ ስለሆነ እና እንደዚህ አይነት አመለካከት ያላቸው ሰዎች አሉ። እኔ እንደዚህ አይነት አመለካከት አለ። ሌሎች መሪዎች ደግሞ ሌላ አይነት አመለካከት አላቸው። የእነሱም ትክክል ነው ለነሱ፣ የኔም ትክክል ነው ለኔ። በዚሁ መልኩ ነው የማየው። በተራ ዜጋ ደረጃ በስፖርት ተወዳዳሪ መሆን ቢቻል በጣም ጥሩ ነው። ካልሆነም የራስን ጤንነት ለመጠበቅ በሚያስችል መልኩ መስራት ተገቢ ነው። የራስን ጤንነት ለመጠበቅ በሚያስችለኝ መልኩ ሞካክራለሁ። ከዛ ባሻገር ችሎታ የለኝም። ችሎታ በሌለኝ እንትን ላይ ችሎታ ካላቸው ሰዎች ጋር መንደፋደፍ የሚጠቅም ሆኖ አይታየም። ዛሬ እዚህ ከፊታችሁ ቆመን የምታዩን የኢትዮጵያ ጭቁን ብሔሮችና ብሔረሰቦች ባህል ክፍል በመባል የምንጠራው በዚሁ በኤርትራ ሜዳ በህዝባዊ ግንባር ሓርነት ኤርትራ ስር ሆነን የኢትዮጵያን ቅኝ አገዛዝ ቀንጥሮ ለመጣል በሚደረገው ትግል ውስጥ ለሚማረኩ ኢትዮጵያውያን ወንድሞቻችን ወዳጅ ጠላታቸውን ለይተው እንዲያውቁ ጥሩ ዜጋ እንዲወጣቸው በማለት በባህል መስክ ኪነት በማዘጋጀት እንዲማሩ ከማድረጋችንም ሌላ የኤርትራ ዝኾነ ሽግር بسلامون طرح بالزمن طرح فتح له زي ولا تحساسبه كل له مهنياتم سلام زمرص له مهنيات زلاقي تقمي ما اخل بمغواري زلاقي ربحناي زخون يكون حزبي سلام لمعات ማህበራዊ ዕቤት ኢኮኖሚያዊ ዕቤት ኢኮኖሚያዊ ለውጢ ስለዚህ ዘላቂ ረብሓ እንተኮይኑ ዝኾነ አመራርሓ ማለት እዩ ዘላቂ ጥቅሚ ናይ ህዝቢ ከቅድም ኣለዎ ስለዚህ ዝኾነ ድማ ብሰላምን ብልዝብን ንምፍታሕ ክሓስብ ክኽእል ኣለዎ بفخرة زمت نجار يلا بفخرة زمت لوت يلا نزخونا نجار أبدا نخا من عيان دندبل كان تفكر كامل مر يا أخلنا كلاينت بدما سمدو زبال نجار اللي زي حجاوي سمدو
أمونغو حزبنا حزب يركب منهم شجري يقول صمدو زبهال جن حقاوي يكون نايكوينات سقات زفتري نحزب التقاي بزخوني هم من قد يستقم يكون كلاي كلنا هنفلت زلنا شعبية قلت لا ما هيجي يسر زل وحدا قص كواق إنه زي أنت زي كونت لودما اسمع خلايا منقستي حزب التقاي كنا أساسل زي يسر زل لذي زي حقاوي تكبر كخنن كوجد اللون من تايم انت سلام من انت زلع سلام ازي سلازخونه اتناي كوينات سقات زوجدو منقساسات كبر اللهم ازي نمغبر دما حزب تግራይ بمولو كويناتي اغلنا يليو صبغيو ግን መንእሰይ ኣይሰድድን እውን ያልክ ጅምር ኣለዎም صحويس መንእሰይ ኣይንሰድድን ካላይካ ኣብቲ ሰራዊት ዘለዎም ዲዲአር ካይድ ናብ ልምዓቶም ይመለሱ ክብል ክኽእል ኣሎ ኣይንሰድድን ጥራሕ እንተይኮነ ስክብል ዘሎ ይመለሱን ክብል ክጅምር ኣለዎ እዚ እንትኸውን ተሎ ሰላሙን እንዳሰፈነ እንዳዓበየ ኸይ ዝኽእል ከም ዓዲ ክንቅፅለሉ ንኽእል ከም ብሄር ዘላቕነትና ክነውሕሰሉ እንኽእል ማለት እዩ مش إثيوبيا إنتجريت جارنا فلتيو على تجري خمسينا جزيهم محدارنا توسخة ناتا محاشة هذا فلتيو سلازسي من تايو كداي بوليتيكا إرتراسي أكل زبيتا وبوليتيكا تجري زين جورو أفتي استراتيجيك زغانا مفتحتات نمدا زين توكوريو ناتي ريتو مالتي إرتراسي وقعويت نانا عدي تخونولو ما يتقارو عدي تخونولو سي من تاي زين سرحيو تمانك سنتسي او كتاوا يزدرخ او عقمي يزدرخ او بزح نقر يزدرخ كير كان بسرتا مالت تاي تسرتا اي خوينو نتا ارترا كردا ذيك عليك مالتك تاي خوين تا ارترا تفاتح وا تاي خوين تفت حقيقة كيف تفكر وا سلمتاي بزعوا إرتراس كزارة ذي يدل السب مثل حرات مات مثل أمري هنا برد ذل ذلا مستم قبيلات دي هنا برد ذل ذلت سلازس أوزي قلدي كونن يتقال لي ذلهم قلدي كونن نا إرترا قد كل جزء هنزارو لنا بس خدنا أيوة معاتي مهنيات وررنا أيوة ممكن قبرين هذا هذا سؤال كأخم ذي شم سيل كأخم ذي كل عال كم ذي يقولوا قال من تاتن سيل كا هو الكان ترستي نمعفان بزح سي فتن هاتي في برزلو جن نا إرترا كخسان ناي بق إرترا أنا هجرة كم مدة أتخاني نا أنا هم لس أو إرترا لو تموتيو نا أنا هم لس كم مدة أتخك على فيه سلذي تجري بذي إرترا ولا حنتي متعيب لان بذي أي حر زخوني هون متعيب لان استراتيجيك ربحنا بمرض أي رجاجة بجري الرجاجة أبي إرترا لو تموتي إرترا تجراوي تهاجر كوينا تجراوي ودبات خون كلا لو إرترا مرض أجر سنعرف كامل هذا خيرا مساعد نمور كاميرا كذا يمكن كلية كاميرا مراسي شاي كنساتس ترجعهم بيت كرسي اللي كان عندي ده بيت سبي كيره العين ده ما تحس سنعرف هو سنعرف نتناي بلو كلو كنسول مسكنا مالك أجي سنعرف أنا رسول الله سنعرف البكاس عبي كتما قدم لي مسكنا جيب بيت كرسي ولا كانوا اسكان الله دبرين نزناي نقحيته ስለዚህ ነገርና እንደ ቤተሰብ ተመስገና ቤት ቁርስ ሲናስ እንደ ቤተሰብ አሸግሬም ሃንደት አው ተመስገና እንደገና ሻምን ወዝን ህዝበይ ወቂበ ብረታብራዛሁም ክርክባር ኪበ للمعدن مثلا سرح واسيله عرقيبه صورت وردك تصور قريبه بين عرفن برهن عبيبه هشام وزن حزبي